ማህሌት ስዕል በብጥስጣሽ ጨርቆች ላይ ሊመሽ ነው። ፀሐይ የምዕራቡን ሰማይ ሐምራዊ ቀብተዋለች። የእንጦጦ ተራራ ሰንሰለት ደብዛዛ ሰማያዊ ቀለም ይዟል። ማርያም ቤተክርስቲያን አትታይም። ክፍሉ መብረድ ጀምሯል። በተዘጋው በር ስርስሩን የሚገባው ውርጭ የመቀመጥ ምቾት ነሳት። ቀዘቀዘሽ? አዎ አለች። ልጨርስ ነው። ብርድ ቢመታኝ ኃላፊነቱን ትወስዳለህ። ሳቅ ብላ ግድ የለም አሳክማለሁ። ካገጭሽ ትንሽ ቀና በይ። ግሩም ነው። ቤቷ ቀለም ትሸታለች። ከሸራው ጀርባ ተሸሽጎ ቆይቶ እሷን ለማየት ብቅ አለ። ብርድ ልብስ ደርቢ፣ ይኸውልሽ ሲጋራና ጭስ፣ ቡና ካለ ይሻለኛል። መጣውሽ። ትቷት ወደ ፎቁ ክፍል እየሮጠ ወጣ። ጥቂት ቆይቶ ከአናቱ በላይ ያለው የእንጨት ወለል ላይ ዱካውን ሰማችው። የረገጣት መሰላት። ተቀመጪ ባላት መልክ ተቀምጣ አገጯን ቀና አርጋ እንደሚስም ከንፈሯን አሞጠሞጠች። እግሯን ከመሃል አናቷ ወደ ጎን ስባ ጆሮዋን አለበሰች። አይኗን ከድና ሰዓሊው አርጊው ያላትን እንደገና ለመድገም በብርድ የዶሮ ቆዳ የመሰለ ሰውነቷን ለማሞቅ በእጆቿ እያሻሸች በእርምጃው ወዳለችበት የምድር ክፍል ሲወርድ ሰማችው። በሩን ከፍቶ እንደገባ ራቁቴን ከመሆን ብርድ ልብስ ለብሼ ይሻላል? አይቻልም። ለምን? ግልጽ አይሆንም። የሚስመኝ ሰው ከናካቴው የት አለ? ለኔ ግልጽ አይደለም። እሱን እኔ ፈጥረዋለሁ። ምን ይመስላል? ምን አይነት ወንድስ ደስ ይልሻል? ቀጭን፣ ረጅም፣ ለስላሳ ጸጉር፣ ሴት መልክ አይሄድም። ላንቺ ለስላሳ ሰውነት፣ ላንቺ ውብ የሴት ሰውነት ሴት የመሰለ ወንድ አይሆንም። ዝም አለች። ቡናውን ቀርቶላት ሲጋራውን አቀጣጥሎ ከሸራው ጀርባ ገባ። የስዕሉ ስም ምን ትለዋለህ? አረስት የለኝም እስካሁን። የምትስለውን እያወቅ ሲያልቅና ያለን። ቡናሽን አልጨረሽም? ሲጋራ እስቲ ያምጣልኝ። ጨርሻለሁ። ከሸራው ጀርባ የተጨማደደ የኒያላ ፓኬት ወደ እግሯ እየተንከባለለ መጣ። እንዳዘዛት ተቀመጠች። እንደዚህ ተስሜ አላውቅም። ከሸራው ጀርባ መጥቶ የቀለም ብሩሽ እንደያዘ በተመስጦ አያት። 2 ባል አግብተሽ የለም? 2 ባል? አዎ። ትንሽ ሳቅ አለ። ይህን ስዕል ያየ ማንም ሰው ፍቅር ማወቅ ይፈልጋል። ከመኖሪያዋ ርቃ ካለች አንዲት መንደር አባቷ ሸጋው ለሚባል አንድ ብላቴና እንደሚድሯት በአድባራቸው ይማማላሉ። ከልጇ አባት ጋር ቆንጆ ነበረች። ብላቴናው አጎቱ ዘንድ አዲስ አበባ ለስራ ይመጣል። አጎቱ የሷ አባት ጓደኛም ነበሩ። አንድ ጊዜ ልብሶች አመጣላት ጥሎሽ። እሷ ግን አላወቀችም ነበር። ባሏ ይሆናል የተባለው ልጅ እንደ ወንድሟ ስትላፋዋለች። አንዳንዴ ብቻ አምልጦት ይሁን ሆን ብሎ ልትፈርጥ እስክትደርስ ቅፍ ያደርጋታል። እግሩ መሃል አስገብቶ ጉንጯን እንደመሳምም እንደመንከስም ያደርጋታል። አልተግባቡ። ማህሌት አትነቃነቂ ባክሽ፣ ጀምሬያለሁ፣ አገጭሽን ባክሽ። አይኗን አለስልሳ ከድና አፏን አሞጠሞጠች። አንድ ቀን የአባቷ ጓደኛ ይቺን ልጅ አመጣታለሁ ብለው ከአባቷ ጋር ይነጋገሩና ገና ያልፈነዱ ጡቶቿን ይዛ ትመጣለች አዲስ አበባ። የአባቷ ጓደኛ ከንጦጦ ላይ አቅፈዋት ተወርውረው አዲስ አበባ ባህር ከንቦራጨቋት ወዲህ አፍረው አልተመለሱ። እሷም ትጣላቸዋለች። ምን ልግዛልሽ? ከረሜላ ይሻላል ወይ ብርቱካን? ይቺ ሎቴ ትሻልሽ? ሸጋው የገዛልሽን ብታይ። ማንም ባል ለሚስቱ እንዲያስብም የሸጋውን ባል መሆን ለመጀመሪያ የሰማችው ከኚህ ሰው አፍ ነበር። ፈራቻቸው። ፊታቸውን በሙሉ ተላሽተውት የሚያስቀሩት ቢኖር አፍንጫቸው ስር ያለች ጥቁር ነፍጥ የምትመስል 4 ማዕዘን የጸጉር ስዕል ብቻ ናት። በልብስ ሳሙና አረፋ ስለተላጩ አቡጀዲ ይሸታሉ። የማያድግ ከርዳዳ ጸጉር አላቸው። እስከ ግንባራቸው ድረስ እንደ ጥቁር ምላስ እየተሳበ የሚመጣ ባል የሚል ቃል ከሰማች በኋላ ከሳቸው ምንም ነገር አልቀበላለች። ማህሌት ከረሜላንኪ ፊቷን ወደ አውቶቡሱ መስኮት አዙራ ውጭ እያየች እጇን እግሮቿ መሃል አስገብታ ጭንቅላቷን መነቅነቅ በእንቢታ። ማህሌት ከጆሮሽ ውስጥ ሰበዙን አውጪና ይቺን ሎቴ አርጊ። ጭንቅላቷን መነቅነቅ። ማህሌት ይህን አዲሱን አምባር አድርጊው። ጭንቅላቷን መነቅነቅ። ወይዘሪት ማህሌት ሰማሽ? ፕሊስ ባትነቃነቂ። የጸጉርሽን አቅጣጫ ላገኘው እንድችል ጭንቅላትሽን ባታወዛውዡ። እንደ ቀድሙ ቀጥ ብለሽ ተቀመጭ። 2 ቀን ከአባቷ ጓደኛ ባሏ ብለው ከሚጠሩት ልጅ ጋር አብረው ቆዩ።
ሰርግ እንደተደገሰ እንኳን አልሰማችሁ። አገር ቤት እንዳልተላፋችሁ ሁሉ ባል በመባሉ ብቻ ፈራችሁ፣ ጠላችሁ። ባሏና ዘመዶቿ ባለትዳር እንደሆነች አስወሩ። አንድ ቀን ብዙ ሰው ተሰብስቦ ጨዋታ ደርቶ በግ ታርዶ ሲበላ እጅ ተቀርቶ ሲጠጣ ህፃናት ተሰብስበው ከበሮ ሲደልቁ አይታ ፍርሃት ይዟት ከምትጫወትበት አምልጣ አንድ ጎረቤት ዘንድ ሄዳ አደረች። ዘመዶቿ ሌሊቱን ሙሉ ተሸበሩ። ግን አንድ ቀን ሆነ። ጠባብ ቤት ከአንዲት ባልቴት ጋር ዘግተውባት ተሰረገች። 2 ሰዓት ያህል አባበላት። እግሯን ቆልፋ ጡቶቿን በእጇ አስራ ይዛ እንደ ጠንካራ ኳስ እየተደበለበለች እንደማትፈልግ አሳየችው። እኩለ ሌሊት ሲሆን ልብሷን ቀዳዶ ጠባሳ በበዛባቸው የሚያስፈራሩ ትልልቅ ክንዶቹ ደፈራት። እሪ ብላ እንደ ጮኸች ብቻ ትዝ ይላታል። ያውም እንደ ህልም። ብራምባር ሰበረሎ ሲባልም ሲዜምም አልሰማችም። መሳም አታውቅም። እህት ማህሌት ምን አለ ፊትሽን ባታጨማድጂው? ይብቃ እንዴ ለዛሬ? ለሳምንት ያህል ሸጋው እየደጋገመ የሚያነሳባትን የወሲብ ጥያቄ መቋቋም አልቻለችም። ከቤቱ ጠፋች ወደ አገር ቤት። ከ2 ወር በኋላ አዲስ አበባ ተመለሰች። እናቷ ታላቅ ወንድም ዘንድ። ይሄ አጎቷ አብሮት የሚኖር ጓደኛ አለው። መርካቶ አካባቢ ትንሽ ጋራዥ ውስጥ መካኒክነት የሚሰራ። እሁድ ሌሊት ተክለ ሃይማኖት ቤተክርስቲያን ለመሳም ቤተሰብ ሁሉ ተጎልጉሎ ሲወጣ በጨለማ እየተሳበ ይመጣና እተኛችበት ላይዋ ላይ ይከመራል። ብብቱ በላብ ጠቆረ። ከነቴራውን ለብሶ አልሳማትም። አፏን በግራ እጁ አፍኖ አያት። አለቀሰች። በ3ኛው ቀን አማራጭ ስታጣ ሰው ቤት ተቀጥራ ለመስራት። ብራቮ ማህሌት፣ ሐውልት ነው መሰልሽው። አንቺና የምፈጥረው ወንድ ስትሳሳሙ የሚያይ ፍቅር ይይዘዋል። የምታገለግለው ወንድ ዘመን ይባላል ስሙ። የሚሰክረው አንዳንዴ ነው። ግን አንድ ቀን ሳይሰክር ዘግይቶ መጥቶ ስካራ አሳሳተኝ ለማለት ራቴን መኝታ ቤት አምጭልኝ ይላታል። የጥቂት ጊዜ የጠባይ ለውጥ መስሏት አዝናለት ገባች። እንጀራው ተገለበጠ፣ ወጡ ተደፋ፣ ቀሚሷ ተቀደደ። ጮሃ ጎረቤት መጥራት አስፈራት። አፍሮ ጸጉሩ ላይ ተንጠልጥላ በረዳት የለሽነት ተንቀሳቀሰች። ጌታዋ አወቃት። ዛሬ በጸጉሯ ተሸፍነዋለች እንጂ በግንባሯ ግራ ጎን የተፈናጠረ ጭልፋ ፈንክቷታል። ኖ ማህሌት፣ እጅሽን ከግንባርሽ ላይ አንሺ ባክሽ። በኋላዋ ዘግይቶ እንደ ገረድም እንደ ሚስትም እያገለገለች እንደቆየች ከዚህ ሳሊ ጋር እዚያው ቤት ይተዋወቃሉ። መተዋወቅ ማለት በስሟ መጥራት እና አልፎ አልፎ ስለሷ ከንፈር ሳሊው ባድናቆት ለጓደኛው ሲናገር ጓዳ ውስጥ እንደ ቁሳቁስ ተሸንቁራ ማዳመጥ። ከነሱ ራቅ ብላ ትቀመጣለች። ቡና አፍልታላቸው ክፍሉን በሲጋራ ጢስ እየሞሉ ስለ ከንፈር ረቂቅነት ሲያወሩ ትሰማለች። መጀመሪያ ሰሞን ስለ ራሷ ይገርማት ነበር። ከንፈሯን ተነካካለች። በመስታወት እያየች የራሷን ከንፈር ለመሳም ወደ መስታወቱ ገጿን ትወረውራለች። 100 ብር ሰጥሻለሁ ስዕል ልሳልሽ አላት። ጌታዋ ሳይኖር እቤት መጥቶ እስጢፋኖስ እንዴት ራቁትሽን ትሆኝና እስልሻለሁ ሞዴል ትሆኛለሽ ማለት ነው። እንደ ጌታዋ ሊደፍራት በማታውቀው ነገር የሚያታልላት መሰላት። እስጢፋኖስ በሲጋራ ይሁን ወይም ሲፈጠር የጠቆረ ወፍራም ከንፈር አለው። አይኖቹ ትናንሽ ናቸው። ሲስቅ ሕፃን ልጅ ይመስላል። ብዙ ጊዜ ለጓደኛው ለጌታዋ ስለ ፈላስፋ ሰዓሊዎች ያወራለታል። ስዕሎች ያሳየዋል። የስዕል አስተማሪ ነኝ አላት። አንድ ቀን ሳትጠይቀው ሞዴል ሆነችለት። እስጢፋኖስ ቢስም እንደ መጀመሪያ ባሌ ይናከሳል ወይስ እንዳጎቴ ጓደኛ እንደ ጌታዬ ትዝም አይለውም? ከንፈሩ ግን ያስጠላል በሐሳቧ። ቀርቦ አንዳንድ ቀን ሲያወራት ወደ አፏ ይዘገነናታል። ጥርሶቹ ላይ የተደረተው ጥቀርሻ ለ100 ብሩ እንጂ በብርድ ድንክ ወንበር ላይ ለአንድ ሰዓት መጎለት ያስቀይማታል። አሰሪዋ ዘመነ ደግሞ እየሳቀ ሞዴል እንድትሆንለት ፈቅዶለታል። ምናልባት ሳታይ ከጀርባዋ እስጢፋኖስን ደስ ለማይል ዓላማ እንዲዘጋጅ ጠቅሶትም ይሆናል። ከወንበር ላይ ፈንግሎ ሲያያት ለማወቅ ብትጠብቅ ቀረ። 3 ቀን አለፈ። እስጢፋኖስ ትንሽ እንኳን አልዳደ። ወዳለበት አቅጣጫ ተመለከተች። መላጣውን የሸፈነበት ባርኔጣ ወደ ኋላ ተንሸራቷል። ግንባሩን አልቦታል። ከመነጽር ጀርባ ያሉት ትናንሽ አይኖቹ ፈዘዋል። ምን አይነት ወንድ ነው የምትስልልኝ? የምስመው ወንድ ነገርኩሽ እኮ
አይኑ ምን ይመስላል? አይኑን ስለሚጨፍን አታውቂም። ሰውነቱ ጡንቻማ ነው? አዎ። ለምሳሌ ክንዱ ላይ ልዩ ምልክት ይኖረዋል? ምን አሳሰበሽ? እንዲሁ የክትባት ጠባሳ አለው። በጥፍሮቿ ጭኗን ቧጠጠች። አላያትም። ጸጉሩስ? ረዥም። እጁን ከፍ አድርጎ አሳያት። አልወደድኩትም። ላንቺ እኮ አይደለም ለአድናቂ ነው። ሌላ ወንድ ጠፋ እንዴ? ተደናገጠ። ግሩምቡር ላይ ተቀምጦ ወደ እሷ እያየ ንገሪኝ አንቺ። ስለማላውቀው ነው የጠየቅኩ። ለምሳሌ ልብስ ቢለብስ? ምን? ከኔቴራ። ምን አይነት? በፍጥነት። ነጭ የቆሸሸ? አይቻልም። ተነስቶ ቆመ። ከጥቂት ጊዜ በኋላ ወደ ሸራው ጀርባ ጠፋ። ሌላ ወንድ ሐሳብ ውስጥ የለም አለችው። ምንም። ጸጥ አለች። አፏን አሙጥሙጣ እንዳንጋንጠጠች እንባዋ በጉንጮቿ ወረደ። ማህሌት ማህሌት! ዞር ብላ አየችው። ምን ሆንሽ? ምንም። ማልቀስ እባክሽ እንዳታደርጊው። ግን ምን ሆነሽ ነው? እንባዬ ምን ያደርግልሃል? ያላሰብኩትን በአጋጣሚ ያመጣሽው። ቴንኪዩ። የሚስመኝ ወንድ ያለቅሳል? ለምን እኔ ያለቅሳለሁ? ፍቅር ሴት ላይ ይጠናል ይባላል። ማረጋገጫ ባይኖረው ሴት ስታለቅስ ደግሞ ታዛዝናለች። ሁለታችንም እናልቅስ። ይቅር አታልቅሱ። አየለም ላልቅስ። ስዕሉ ላይ እንኳን ላልቅስ። አታለቅሽ። የሚሳለው ስዕል በሐሳቧ ውስጥ እየዋኘ መጣባት። ነጭ ከኔቴራ የለበሰ ወንድ በወፍራም ክንዶቹ አቅፏት እጆቿን ይዞ ራቁቷን ተቀምጣ ጭኖቿን አቆላልፋ ሸጉጣ በሌላ እጁ ጸጉሯን እየጎተተ ከንፈሮቿን ለመሳም ጥርሷን፣ ጉንጯን፣ አንገቷን ሸራው ፊት ለፊት ሄዳ ቆመች። እንዳለች ስባታል። ሰውየው እንደ ባሏ ጡንቻማ፣ እንደ ደፈራት ወንድ ነጭ ከኔቴራ፣ እንደ ጌታዋ ትናንሽ አይኖች አሉት። ስዕሉን ከተደገፈበት ጣለችው። ምን ነካሽ? አላት እስጢፋኖስ። ሊይዛት እየሮጠ መጣ። ብርድ ልብስ ላይ ወረወረችበት። ወዲያው የስዕሉን ሸራ በሚስማር ከተያያዘበት የጣውላ ጠርዝ እስከ ማህሉ ድረስ በአንድ ስንዘራ ሸረከተችው። ሌላም ቀዳዳ። ብርድ ልብሱን ከላዩ ላይ ጥሎ ወገቡን ይዞ ቆሞ አያት። አንድም ቃል ሳይነጋገሩ ለባብሳ ወጣች። በሁለተኛው ቀን እስጢፋኖስ ጌታዋ ቤት መጣ። ስዕሉን ስየዋለሁ፣ በተለየ መልክ ነው ግን ናናየው አለው ዘመነን። መቼ? አሁን እንሂድ። ማህሌት ስዕሉን ስለመቅደዷ ነገር ለጌታዋ ለዘመነ አልነገረውም። ስዕሉ ከስቱዲዮ ወጥቶ ሳሎን ግድግዳ ላይ ተሰቅሏል። የ7 ሰዓት ፀሐይ ክፍሉን አግለዋለች። ብርሃን ከዳሪው ተወንጭፎ መጥቶ ስዕሉ ላይ አርፎበታል። ዘመነ የተለያዩ ቀለሞች የተደበላለቁበት ስዕል የተወሳሰበ ነገር አየ። ተጠግቶ አጠናው። አልገባውም። ይህ እግር ነው አለው እስጢፋኖስ ወደ ስዕሉ ስር በእርሳስ ጫፍ እየጠቆመው ለዘመነ። ቀጠለና ከናፍሯን ለብቻ አውጥቼ ተረከዙ ስራ አድርጌዋለሁ። ይህ አርእስቱ ነው አለው እስጢፋኖስ በስተቀኝ በኩል ተራው ጫፍ ላይ የተተየበ ጽሑፍ። ስዕል በብጥስጣሽ ጨርቆች ላይ። ደራሲ አዳም ረታ።